የዛሬ መልእክት መስከረም ወይም ጥር ሲመጣ አዲስ ዓመት ስለሆነ ብቻ ከሰው ጋር በአጀበ አብረህ እቅድ አውጥተህ ለማይሳካልህ ሰው የሚሆን መልእክት ነው። ተከተለኝ። ያንተ እስትንፋስ ከዓለም የቀን መቁጠሪያ ጋር ምንም አያገናኘውም። የጣት አሻራ ከቢሊዮን ሰው ጋር እንደማይመሳሰል ሁሉ የህይወትህም ውል ከሰው ጋር አይመሳሰልም። ፈጣሪ ላንተ ብቻ የሰጠ የራሱ የሆነ ልዩ አዲስ ዓመት አለ። እሱም የልደትህ ቀን ነው። በእውነቱ ለውጥ ከፈለግ ፈጣሪ የሰጠን እያንዳንዱ ማይክሮ ሰከንድ በመጠቀም እያንዳንዷን እቅዶችን በልደትህ ቀን ብታደርገው እመክራለሁ። አንተ የራስህን የህይወት ሂሳብ ሹም ነህ። ስለዚህ በሰው ጫጫታ ውስጥ አትጥፋ። እንዲሁም ጊዜን በማይረቡ ሰዎችና ትርጉም በሌለው ቦታ ላይ በከንቱ አታባክን። ምን አተረፍኩ? ምን ሰራሁ? አምላክ የሰጠኝ ጊዜ በአግባቡ ተጠቀምኩት ወይ ብለህ ራስህንም ጠይቅ። በልደትህ ቀንም ቆም በልና ሂሳብን አወራርድ። ከጭንቀትና ከውጥረት የምትወጣው የሰውን ቀን መቁጠሪያ መከተል ስታቆምና ለስኬት ፈጣሪ በሰጠህ ልዩ ቀን ቆመህ ለህይወት ዋጋ ስትሰጥ ነው። ስለዚህ ወዳጄ ያንዳንዱን ሰከንድ በፈጣሪ እጅ ያለ ንብረት ነውና ያንን ንብረት አታባክን እላለሁ። ያንተ ሰዓት አሁን ነው። ውሳኔህን ማስተካከል፣ አታቋርጥ፣ በአጀብ አትመራ። ራስህን ጠይቅ። ህይወትህ ትላንት ምን ነበርኩኝ፣ ዛሬ ደግሞ ምን ነኝ ብለህ ጠይቅ። አመሰግናለሁ።